ስላልደረሰብኝ አንቺ ስላልደረሰብሽ ነው ወይ ይላሉ። ምን ጥንቆልና ነው? እኔ ስለማላምንበት አይደርስብኝም። ሶሪ ሰይጣንን ስታምኑበት ነው የሚደርስባችሁ። እና ዱባይ ላይ አስቢ። አይ እሱ እንትን ነው በደንብ አድርጎ ይነጫል። ለዛ ነው ያውላ ሰው አስበሻል። ተጣበቅኩብህ አለችው እኮ ያቺኛዋ ለራሱ እህቷ ገር ተጣበቅኩብህ። ያ ማለት በደንብ አድርጎ ማታ ማታ ይሰጣቸዋል። ለዛ እየታካድሎ እሱ ሳድግ እሱ ነው ቤዛ አንቺ ጉደኛ ረቦቴን ሰላም ሰላም፣ እንዴት ናችሁ? ይቅርታ በማልገባባችሁ ፈጣሪ ያወጣኝ ለሞይ ጉድ ይቅርታ እንደ ግል ልናገር እዚህ ያላችሁ በሙሉ ማለት ነው። የቤቷን ቤዛ ሳልሆንም አሁን አንቺ መቅደም ስትናገር የነበረው እኛ ስላልደረሰብን እንደዚህ ማለት ሰው የዘራው ነው የሚያጭደው። ዝም ብለን ማየት ወይም ደግሞ በቃ ጎበዞች ከሆን በጸሎት ማገዝ እንጂ በመሀል ገብቶ መፍረድ ይከብዳል። ይቺ ልጅ እንደዚህ ነፍሷን አስጨንቀው እንደዚህ እስክትሆን እንዴ አለች እኮ። የመንፈስ ምልክቱ ምንድን ነው? ሐኪም ቤት ስትሄጂ ምንም የለሽም ነው የምትባዩ። ደግሞ በዚህ ምክንያት የሞቱ ስንት ሰዎች አሉ። አይ ለህሊና ነው እንጂ አሁን ለመበሻሸት ወይ ለማለት አይደለም። ቶፒክ አታድርጉት። ልጁ ስለማድረጉ ምን ኤቪደንስ አላት? ይህም ጥያቄ ልጅቷ እኮ ኖርማል ያልሆነ ነገር እንዳለ እኮ አይተሻት ታስታውቃች። በቃ ምንም በመተትም ይሁን ሌላም ነገር ይሁን አይታወቅም። ብቻ ግን ልጁ ለማድረጉ ይዘውት መጥተዋል አይደል? ሚዲያ ላይ ምን አለው የተባለው በቃ በዚህ ደግሞ በጸበል ሄድሽ እሱ ለተነሽን ማለት ያየሽውን ጄጅ የምታስቢውን ጄጅ ማድረግ እንትን አይደለም። ቆይ አንዴ ምናልባት አሁን እቺ ልጅ ጸበል ሄደች፣ በጸበል ይሄ ነገር ተጋለጠላት እና እግዚአብሔር እንትን ያለው ማጋለጥ የለባት። እሱ ደግሞ ካልሆነ ደግሞ እንግዲህ ደዋን የምትሸከመው እሷ ናት። ግን አሁን የሰይጣንን ልጅቷ ውሸታም መሆኗን አይንሽ እያየ አይተሻል። ሙሉ ሶስት አራት መሆኗን እኔ ውሸታም አልወድም። ውሸታም መሆኗን አይተሻል። እኔ መጀመሪያ ልጁን እንዲያውም ጊፍት እየሰጠው አዳምጪ አንዴ ዝንጀሮ ምንድነው አንዴ ዝሆን አንዴ ምናምን እያራኩበት የነበርኩት ጊፍት ላይ እኔ ሰው እያሳኩበት ማለት ለእሷ ሳይድ ይዤ ማለት ነው። ግን ቁጭ ብዬ አእምሮ እንዳለው ሰው ሳይ ልጅቷ ሺዝ ኖት ኖርማል። ሲቀጥል ደግሞ ምን እያደረገች ነበር? ውሸቷን መጨረሻ ላይ ወይኔ ጉዴ ሚስቱን አፈኗት አለችና ታክቲክ ነው። እኔ ወይኔ ቤዛ ለዛ ሳይሆን ይኸውልሽ፣ አሁን አንቺ የምን እምነት ተከታይ ነሽ? ቤዝዬ በጣም ይቅርታ፣ እኔ ኦርቶ ጴንጤጋዳ ሙስሊም አይደለም ፔስ አይደለም። እኛ ትልልቆች ቢያንስ ሁሉንም አንቺ ጴንጤ ነሽ። እኔ ሙስሊም ኦርቶዶክስ ሙስሊም ማለት ሁሉንም ነኝ። አይ ምክንያቱም ሁላችንም ትልቆች ስለሆነ እንደ ትልቅ እናውራ ብዬ ነው። በኢየሱስ ስም ነኝ እንዴ መብቴ እኮ ነው። እኔ ሁሉንም ሃይማኖት በእኩልነት ሁሉንም ሲጨንቀኝ ሙስሊም ጋር ጸልያለሁ፣ ሲጨንቀኝ ኦርቶዶክስ ሁሉም ጋር ነኝ። ላይክ መብቴ ነው። አባቴ ሙስሊም ነው፣ እናቴ ኦርቶዶክስ ናት። እኔም ግን እሺ አሁን ሙሉን ልጠይቃት። እኔ ማለት ስለ ሃይማኖት ስላነሳች አሁን እኔ ኦርቶዶክስ ነኝ። ሰው መንፈስ እንደሚይዘው ይሄ መተት እንደሚደረግበት እና ጸበል ቦታ ሄዶ በእግዚአብሔር ኃይል እንደሚድን አምናለሁ፣ አውቃለሁ። ግን ይሄ ቲክቶክ ጸበል ቦታ አይደለም። እሷ እኮ ነው እያለች አይደለም እኮ መቅደኛ የምትለው ነገር ደግሞ ላይ ልክ ነሽ። አንዳንዴ ውሸቶችን ታወራች፣ ግን ይቺ ልጅ ተይዛለች። ልክ ነሽ። አሁን ለምሳሌ ሚስቱ ታፈለች ምናምናች፣ ከዛ ሚስቱ መጣች። ይቺ ልጅ መቅድዬ ነፍሷ ተጨንቃለች፣ ነፍሷ ተይዛለች። ማርያምን እኔ ሳያት አይፊል በጣም ነው ያዘንኩት። ብዙ ቪዲዮዎችን ስትሰራ አይገባኝም፣ የምታወራው ራሱ አይገባኝም። እና ኮሜንት ላይ ምንድን ነው የገባችሁ እላለሁኝ። ግን ይቺ ልጅ እንደዚህ ተጨንቃ ነፍሷ እንደው ማለት አሁን እኮ ሌሎቹ ይዳኑ መሰለኝ እኮ ተሽሎኛል ጸበል እንጂ ያለውን አርሴማ ወደ መዳኛ ቦታ አሁን ትናንትና ስትጠይቃቸው ሀቢባ አንቺ ገንዘብ ተወስዶብሻል ስላት የወሰደብኝ ገንዘብ የለም። ታዲያ ምንድነው ስላት ከእጄ ላይ ነው የሚሰልቡት። ይሄ አሁን ሃይማኖታችን ላይ የሚያመጣው ነገር አለ። ሙሉ እንደ ሃይማኖት ስታወሪ አንዴ ቤዛና ቅድስት አንዴ አስተያየት መስጠት ይቻላል? አዎ እናቴ እንደምንጀምረው እንዴት ዋላችሁ አደራችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ጀመር ለልጁ እርግጠኛ ሆናችሁ አትከራከሩ። በጣም አጭበርባሪ ሌባ ነው። ቤዚ
አንዴ እሷም እያለች እኔ አሁን ስለመተቱ ታዩና በዚህ ስለመተቱ ታዩና ብር ወስዶብኛል ማስረጃ አለኝ። ግን እዛ ጋር እና ሀቢባ ጭራሽ ማውራት ራሱ አልቻሉም። እሺ ማውራት አልቻሉም። ጽፉትን ትክክለኛ ስሚኝ፣ ትክክለኛ ማስረጃ ያላቸውን አላስገቡም። ያጭበረብራል ብር ማአት ሰው ነው። ሴቶች አብረው እየተከራከርኩለት አይደለም። ብዙ ማቀውባል መጥፎ ስራ ይሰራል። ገንዘብ ማጭበርበሩን ታዩና በጣም መጥፎ ስራ ነው የሚሰራው። በጣም መጥፎ ስራ። ማስረጃ ባለው ነገር ግን መጠየቅ ትችላላችሁ። እኛ ሁሉ ግን አሁን ሀቢባ ይኸውልሽ ቤዚ የአጋንንት ስራ በጣም ረቂቅ ነው። ከዛ በፊት 2 ቀን 3 ቀኑ ተናገር ሲባል እሱን ታየው። እኔ ስለ አጋንንቱ አያገባኝም። ግን የሰው ብር ይበላል፣ ያጭበረብራል፣ ውሸታም ሌባ ነው። ያህንን ደግሞ ሀቢባ ማውጣት አታሉ መቅዲ ማለች አልኩኝ ማለት ስለማጭበርበሩ ምናምንና ከአቅም በላይ የሆነ ከህሊና በላይ የሆነ ነገር ነው። ስፔሻሊ ሴቶች ላይ የሚያደርገው ነገር እህታችን ወጣችባል። ግን መቅዲ እንደምታውቂው ማንም ሴት ደፍራ ዛጋ መናገር አልቻለችም። ታውቂያለሽ አይደለ? ሁሉም ሰው ያን ነገር ማውራት አልቻለም እንጂ ለምንድን ነው የማያወሩት? እሱንም ያላቅም። እኔ ግማታ ስልኬ ባይዘጋብኝ እገባ ነበር። ስልኬ ዘጋ። ከዛ ለሀቢባ ራሱ በውስጥ ጽፌላት ነበረ። ማስረጃውን ላለኝ አሳያታለሁ። የዱባይ ሰውም ብዙ ሰው ያውቃል። ግን አሁን እዚህ ጋር የሆነ መንፈስ ምናምን ታየው። በእኛ ላይ እውነተኛ ክርስቲያን ለሆንሽ አጋንንት በሰው ልጅ ላይ ምንም አይነት ስልጣን የለውም። ሁላችሁም ኡስና ሁላችሁ አንቺ አውሪ ምን ደረሰብሽ በዚህ ሰው? አንቺ ትክክለኛ መረጃ ካለሽ የት ነው የምትኖሪው? እኔ ያለሽበት ቦታ ድረስ መጥቼ ፒክ አድርጌሽ ፖሊስ ጣቢያ ሄደን እንከፍትበታለን ፋይል። ያኔ አሁን ኢትዮጵያ ነው ያለሁት መቅዲ። አሁን ያለሁት ኢትዮጵያ ነው። መመለሴ አይቀርም ግን ከኮሮና በፊት ነው ይሄ ነገር የሆነው። ገባሽ? ኮሮና ላይ ሎክዳውን ላይ ማለት ነው። እና እያንዳንዱ ሴቶቹ ምናምን ማስረጃ እምጠልሻለሁ። ማስረጃ ራሱ አለኝ የሰራውበት። እዛ ስትሰሪ ካፍቴሪያ ሂሳብ የሚጻፈው ደብተር ላይ ነው። እና ደብተሩ እስቲ እውነተኛ ሰው ከሆነ ደብተሩን እኔ ስንት ወር ሰርቼ 1 ብር ሳልወስድ ነው የወጣሁት። ሌባ ቢሰጠኝ ራሱን ለቤተክርስቲያን ነው የምሰጠው። ብሩን አልፈልገውም። ግን እዛ አብረውኝ የሰሩ ምስክር አሉ። ግን እነዚህ ሁሉ ሰው አሁን ኑ ብትያቸው አይናገሩም። መቅዲ ቤዛም አይናገሩም፣ አይመሰክሩልሽም። እመቤቴን ነው የምልሽ። እስቲ እሱ ይውጣና እኔ ይሄን አላረኩም ብርም 2 እኔ ማስረጃ አለኝ። ትንሿ ስልኬ ዛናት ዱባይ ሳመጣው የተላከበት አካውንት እዚህ ሰጥሻለሁ ብሎ ማለት ነው አለኝ ማስረጃ ማለት ነው። አብረውኝ የሰሩም ሴቶች አሉ ከመሰከሩ 1 ብር ሳልወስድ ነው የወጣሁት። አንድ ጥያቄ ለምን አቡዳቢ ዩኤኢ ዩናይትድ አረብ ኤምሬት ህግ ያለባት ሀገር ናት። እንደ ኢትዮጵያም እንደ ኤሮፕም አይደለችም። በ24 አወር ሰውን እሱ ማድረግ ትችያለሽ። እንዴት በዚህ ልንገርሽ አንድ ነገር። የዛታ በራሴ ቪዛ ነው የምሰራው። ካለ ቪዛሽ ደግሞ ስትሰሪ መክሰስ አትችይም ማለት ጊዜ በራሴ ነው ማትችይው። ማሬ ትቻለ ማን ያለ ማሬ ልንገርሽ የሆነ እንደዚህ በዛ ሰዓት ጊዜ የኔ ያውስ ሜድ ቪዛ ሰርቼ በራሴ ነበር የምሰራው። እና በእንደዚህ አይነት ነገር ስትሰሪ ካፍቴሪያ ስትሰሪ ትያዣለሽ። አይቻልም። እና ማስረጃሽ ምንድን ነው? እና እያዋናቸው አረግ ይመዛሉ እንቡ ይላሉ ትላለች አክስቴ። አንቺ ወረቀት አንቺ የመክሰስ ፕላን ካለሽ አንቺን ቪዛ የሰራችልሽን ሴትዮ የእንትን ትስራ የሚል ፍቃድ ወረቀት ምንድን ለሰዓቱ ያለኝም ልክና ሺዝ ራይት መክሰስ ትችላለች። ሪስክ ውስጥ ይከታታል። ሪስክ ውስጥ ለምን መሰለሽ የሆነ ሲአይዲ ነበረ እና እንደዚህ ብዬ ስጠይቀው ምን ያለው የሀውስ ሜድ ቪዛ ይዘሽ ካፍቴሪያ ምን ትሰሪያለሽ ትባል። አዲሱ ህግ ላይ ትችላለች። አዲስ የመጣው ህግ ላይ አይደለም። የዛኔ ሎክዳውን ነበር፣ ኮሮና አካባቢ ነው ወይ ራይት አሁን ትችላለች። ልክ ነሽ። እኔ አሁን ብሩን ፈልጌ ምናምን አይደለም፣ ግን ውሸት ነው ለሚሉት አንዳንድ ደግሞ የእሱ እንትን ናቸው መሰለኝ በኮመንት እየገቡ ሁሉም ሰው አያገባችሁም። ማታራቢ ያለ ሰው በሙሉ ያውቃል። ውሸታም ነው ውሸቷን ነው አላለም። ግን ልጅቷ ልክ አይደለችም፣ ተዋሻለች። ትላንትና እኔ ቤዛ አይኔ ፊት ዋሽታለች። እኔ እኮ ቤዚ ለልጅቷ አይደለም እየተከራከርኩ ያለሁት፣ ግን የእሱ ስራ አልተጋለጸም ነው እንጂ እያልኩ ያለሁት። ስራ ማንም ውሸት ማን ያጋልጠው አላለም እኮ። ይቅርታ ብለው ነው ጭራሽ እኮ የሻኙት አይደል? ስንት ያንን ባመታለች ታላለች። ይቅርታ ብለውታል። ሪሊ ማርያምን
ሀቢባ ሶሪ አለችው እኮ። አዋ ለትላንቱ ነገር ማስረጃ የለም ማለት አለባት። ሰዓቱን ዌስት አድርጓል ምንም ማስረጃ በሌለው ነገር። ሌላ ልጆች ገብተዋል ነበረ ተሰው አሰራራ እነሱም ዝም ብሎ ትርኪ ምርኪ ወሬ ነው የሚያወሩት። ምንም አንድ እኮ በቃ አየሽ አይደለ እንጂ ይቅርታ የሚባል እኔ የተናደድኩት ይቅርታ መባል የሚገባው ሰው አይደለም። እሱን የምታውቂው አንቺ ነሽ። አንቺ ነሽ የምታውቂው እሱን። የኔ ቆንጆ አሁን አላገኘችም ኤቪደንስ። እማዬ አንቺ ኤቪደንስ አለኝ ካልሽ እኔ ችግር የለውም ሀቢባን አናግርልሻለሁ በሚያናግራት መንገድ ደውዬ ወይ ሪም ፎሎሬና ሪም ጋር ደውልና አንቺን ከሪም ጋር አገናኝሽና ሪም አንቺ ትክክለኛ መረጃ እኔ ቤዛ የገባሁበት ነገር ዋሽተሽ ከሆነ መከሰስ አይደለም ኢትዮጵያ ባሉ ልጆች ብር እየከፈልኩኝ ፎቶሽን አዘቅዝቅ ያሰድብሻለሁ። እዚህ ሀገር ለራሱ ባላረገው እኔ በጣም እልኸኛ ነኝ። ውሸት ከሆነ የምታወሪው ነገር አሁን ትክክለኛ ከሆነ አዳምጪ። ትክክለኛ ከሆነ ግን እኔ እረዳሻለሁ። ለሪም ደውዬ ትክክለኛ ነገር ነው እኮ መረጃ ካለሽ ትክክለኛ መረጃ ካለሽ አውሪኝና እኔ ሪም ጎልድ ጋር ደውላለሁ። ሪም ጎልድ እና ሀቢባ ፍርድ ቤት ይወስድሻል። ፖሊስ ጣቢያ አልሄድም ብላክ ይመስለኛል። ይኸውልሽ አበባ እጅኛ ልጅ ይቅርታ ያሏት ለምን መሰለሽ? ይቅርታ ያሏት ይሄ በጦንቃይ በመንፈስ መንገድ ስለመጣች ነው እንጂ አንቺ ተጭበርብር ያሉ ካልሽ ኢሶኬ የሚያጭበርበርሽን ማሳወቅ ትችላለች። እቺ ልጅ የመጣችው ሰለቡብኝ ጦንቅለው እንዲሁም ምናምን ስትል ነው። ለዛ ነገር ይመስለኛል ሶሪ ያሉት። ምንም እንዳልጦንቅ እኔ አላስጦነቆልኩ ምናምን የሚል ነገር ነው ያወራው። ግን ተጭበርብር ያለው የሚል ሰው መጭበርበሩን መናገር ይችላል። በጦንቋ ያጭበረበሩኝ እንዳትይ እንጂ እኔ እንደዚህ አይነት ወሬ አልወጣኝም። በጠንቋ አላልኩም፣ ግን ብር አለኝ። ኦፍኮርስ ብሩን ደግሞ እኔ አሁንም ቢሰጠኝ እኔ ብሩን አልፈልገውም፣ ለቤተክርስቲያን ነው የሚሰጠው። ምክንያቱም በጣም አሁን ይሄ ነገር ስለወጣ ነው እንጂ በዚህ እኔም ሚዲያ ላይ አላወጣሁትም። ዝም ነው ያልኩት ተድበስብሱ። ለምን አሁን ማስረጃ አለኝ ያልኩሽ ደብተሩ እዛው እሱ ጋር ያለው የምትሰሪበት ደብተር ላይ ነው የሚጻፈው። ሴቶቹ አብረውኝ የነበሩ ሴቶች ወጥተው እንደዚህ ነው ብለው ካልመሰከሩልኝ ማስረጃ የለኝም ማለት ነው። በቃ አሁንም አንቺም ብትወስድሽ ሪም ጋር ቤዛ ሙሸታ የውሸታም ተባባሪ ለምን ቤዚ ቆይ መጀመሪያ ጓደኞቼን ላውራቸው እዛ አብረውኝ የሰሩት እንመሰክራለን። አዎ ሳትይዢ ለምን እነሱ እያሉ ነው እኔ ስራውን ትቼ የወጣሁት ገባሽ? ቆንጅትዬ እቺ ልጅ አይለን ከጎንሽ አብሽሪ። አሁን አንቺ ጋር ሀቢባ ጋር ብትሄጂ ያለ ማስረጃ ያለ ወረቀት ማስረጃ ውሸታም ነሽ። ህግም እኮ በዛ ነው የሚለው። በቃ ማስረጃ ከሌለሽ ተጎጂም ብትሆኚ ምንም ሊያደርግልሽ አይችልም። ውሸታም ትባያለሽ። አሁንም አንቺም